አብዛኞቻችሁ የዩቲዩብ ቪዲዮ መስራት ትፈልጋላችሁ። ነገር ግን ምን አይነት የዩቲዩብ ቪዲዮ መስራት እንደምትፈልጉና ምን አይነትስ የዩቲዩብ ቪዲዮ ብትሰሩ ብዙ እይታ ማግኘት ትችላላችሁ የሚለውን ማወቅ ትፈልጋላችሁ። ሰላም፣ በዛሬው ቪዲዮ አብዛኛው ሰው ዩቲዩብ ላይ ገብቶ ምን አይነት ቪዲዮዎችን ሰርች ያደርጋል በሚል ላይ የተሰራ ጥናት አለ። ስለዚህ ያንን ዲፔንድ አድርጎ ቶፕ 10 ተብሎ ምርጥ 10 የዩቲዩብ ኮንተንቶች ተብሎ የወጣ ደረጃ አለ። እሱን ነው የምነግራችሁ። አንደኛ ኢንተርቴይንመንት ኤንድ ፖፕ ካልቸር ነው። አብዛኛው ሰው ስራ ሲሰራ ስለሚውል አብዛኛው ሰው ሲጨነቅ ስለሚውል ዩቲዩብ ላይ ገብቶ በግንባር ቀደምነት ሰርች የሚያደርገው ምንድነው? የመዝናኛ የዩቲዩብ ቪዲዮዎችን ነው ማለት ነው። ስለዚህ አብዛኛው ሰው ዩቲዩብ ላይ ገብቶ ምንድነው ሰርች የሚያደርገው? የኢንተርቴይንመንት ቪዲዮዎች። እንዲሁም ደግሞ ፖፕ ካልቸር ያልኳችሁ ደግሞ ለምሳሌ አንድ ፊልም ወጥቶ ሊሆን ይችላል፣ በጣም መነጋገሪያ የሆነ ርዕሰ ጉዳይ ሆኗል ሶሻል ሚዲያ ላይ። ስለዚህ ያ ቪዲዮ በማስመልከት ሐሳባችሁን የምትገልጹ ከሆነ ያ ቪዲዮ ቫይራል የመውጣት ወይም ደግሞ ብዙ እይታ የማግኘት እድል አለው ማለት ነው። በሁለተኛ ደረጃ ደግሞ ቢዩቲ ኤንድ ፋሽን ነው። ይሄ ደግሞ በሁለተኛ ደረጃ ላይ የተቀመጠበት ምክንያት አብዛኛው ሰዎች ስኪን ኬር ወይም ደግሞ ስለ ጤና አጠባበቃቸው፣ የፊታቸውን ገጽታ፣ የቆዳ አጠባበቅ እንዲሁም ደግሞ ስለ ፋሽን አብዛኛው ሰው ሰርች ያደርጋል ማለት ነው። ለምሳሌ ሚላን ላይ አብዛኛው በፋሽን የምታወቀው ሚላን ናት አይደል? የጣሊያኗ ከተማ ሚላን። እዛ ላይ ምን አይነት ፋሽኖችን ተካሄዱ ብሎ ሰው ሰርች ያደርጋል ማለት ነው። ስለዚህ በሁለተኛ ደረጃ ላይ የቢዩቲ ኤንድ ፋሽን ተቀምጧል ማለት ነው። በሶስተኛ ደረጃ ላይ ደግሞ ቴክኖሎጂ ሪቪውስ ነው። ይሄ በጣም የምር እኔ ሶስተኛ ራሱ እንዴት እንደተቀመጠ አላውቅም። አብዛኛው ሰው ስለ ስልክ ጉዳይ ሊሆን ይችላል፣ ስለ ላፕቶፕ ጉዳይ ሊሆን ይችላል፣ ስለ ቲቪ ጉዳይ ሊሆን ይችላል፣ ስለ ተለያዩ ቴክኖሎጂ ነክ ስለሆኑ ጉዳዮች ገብቶ ዩቲዩብ ላይ ሰርች ያደርጋል። ስለ ሶፍትዌር ሊሆን ይችላል፣ በቃ ቴክኖሎጂ ነክ ለሆኑ ጉዳዮች አብዛኛው ሰው ማለት ይችላል ዩቲዩብ ላይ ገብቶ ነው ሰርች የሚያደርገው። ስለዚህ ዩቲዩብ ላይ ሶስተኛ ደረጃ ላይ ሰፍሯል ማለት ነው። በአራተኛ ደረጃ ደግሞ ቢ2ቢ ይባላል ወይም ደግሞ ቢዝነስ ቱ ቢዝነስ ይባላል። አብዛኛው ሰው ምን አይነት ቢዝነስ ልጀምር፣ ምን አይነት ቢዝነስ ብጀምር ያዋጣኛል፣ ምን አይነትስ ቢዝነስ ብጀምር አልከስርም ወይስ እከስራለሁ የሚለውን ማወቅ ስለሚፈልግ ዩቲዩብ ላይ ገብቶ ምን አይነት የቢዝነስ ኮንተንቶችን ቢጀምር ማወቅ ስለሚፈልግ ሰርች በማድረጉ የተነሳ በአራተኛ ደረጃ ላይ ተቀምጧል ማለት ነው። አምስተኛው ፋይናንስ ኤንድ ኢንቨስቲንግ ነው። ፋይናንስ ኤንድ ኢንቨስቲንግ አምስተኛ ደረጃ ላይ የሰፈረበት ምክንያት አብዛኛው ሰው ገንዘቡን ምን ላይ ኢንቨስት ማድረግ ስለማያውቅ ማለት ነው ዩቲዩብ ላይ ገብቶ ገንዘቤን ምን ላይ ኢንቨስት ላድርግ ብሎ ሰርች ያደርጋል። ከዛ በኋላ ያ ነገር አይቶ ዩቲዩብ ላይ በሚመጡለት ቪዲዮዎች አይቶ ገንዘቡን አንድ ስራ ላይ ኢንቨስት ያደርጋል። ከዛ በኋላ ውጤታማ ይሆናል ማለት ነው። ስለዚህ ያንን በማስመልከት ነው አምስተኛ ደረጃ ላይ ይሄ ፋይናንስ ኤንድ ኢንቨስቲንግ የሰፈረው ማለት ነው። በስድስተኛ ደረጃ ደግሞ ሄልዝ ኤንድ ፊትነስ ነው። አብዛኛው ሰው እቤቱ ሆኖ በቀላሉ ጤናውን መጠበቅ እንዲሁም ደግሞ የአካል ብቃቱን መጠበቅ ይፈልጋል። ስለዚህ ዩቲዩብ ላይ ጤናዬን እንዴት ነው የምጠብቀው? ስብ ለመቀነስ ሊሆን ይችላል፣ ለተለያዩ ለህመምም ሊሆን ይችላል። ያንን ነገር ሰርች ያደርጋል ማለት ነው ዩቲዩብ ላይ። እንዲሁም ደግሞ ጤናውንስ መጠበቅ ማለት ፊዚካሊ ሜንታሊ ነው የቀደም ያልኳችሁ። ፊዚካሊ እንዴት ነው ጤናው የሚጠብቀው? እቤቱ ሆኖ ጂም ከመሄድ እቤቱ ሆኖ ቀላል ያሉ ሆም ወርክአውቶችን በመስራት ራሱን ማዳበር ወይም ደግሞ ፊትነሱን መጠበቅ ይፈልጋል። ስለዚህ ዩቲዩብ ላይ ያንን ሰርች በማድረጋቸው የተነሳ ፊትነስ ኤንድ ሄልዝ በስድስተኛ ደረጃ ላይ ተቀምጧል። በሰባተኛ ደረጃ ላይ ብትጀምሩት የሚያዋጣችሁ ደግሞ ሪል ስቴት ነው። አብዛኛው ሰው አሁን ላይ ኦልሞስት ሁሉም ሰው ማለት ይቻላል አፓርትመንት ውስጥ መኖር ነው የሚመቸው። ከተማ ላይ የሆነ አፓርትመንት ሪል ስቴቶችን ነው መኖር የሚፈልገው። ስለዚህ ሪል ስቴት ነክ የሆኑ ጉዳዮችን ብትጀምሩ ለእናንተ ያዋጣል ወይም ደግሞ ብዙ እይታ ያገኛል ማለት ነው። ስለዚህ በሰባተኛ ደረጃ ላይ ሪል ስቴት ነክ ጉዳዮች። በስምንተኛ ደረጃ ላይ እዚህ ላይ ይሆናል ብላችሁ ያልጠበቃችሁት ነው። ምክንያቱም ትራቭል ኤንድ ላይፍ ስታይል ነው። ለነ አቤል የወይኗ ልጅ እንዲሁም ደግሞ እነ ጃኒ የመሳሰሉ በጣም በዛ ነገር የሚታወቁ ኮንተንት ክሬተሮች ብዙ እይታ ያገኙ። ነገር ግን እዚህ ላይ ስምንተኛ ደረጃ ላይ ነው የተቀመጠው። ይሄን ማታውቁ ኮንተንት ኦር ላይፍ ስታይል ማለት ከሀገር ወጣችሁ ለምሳሌ ከሀገር መውጣቱ ላይ ሊጠበቅባችሁ ይችላል። እዚሁ መርካቶ ሄዳችሁ እዛ ላይ ስላሉ ስትገበያዩ ስለዛ ጉዳዮች ኦር ደግሞ ወደ ከተማ ሞታችሁ ወደ ክፍለ ሀገር ሞታችሁ ሊሆን ይችላል ወደ እዛ ሀገር ስላለው ባህል ተለምዶ ካልቸራቸውን ነገር የምታጋሩ ከሆነ ህዝቡ ያን ነገር ለማየት ሰርች ከማድረጉ የተነሳ በስምንተኛ ደረጃ ላይ ተቀምጧል ማለት ነው። ዘጠነኛ ደረጃ ደግሞ ሌጋል ኤንድ ኢንሹራንስ አድቫይስ ነው። ይሄ በዘጠነኛ ደረጃ ላይ የተቀመጠበት ምክንያት አብዛኛው ሰው ለምሳሌ በቤት ጉዳይ ሊሆን ይችላል ክርክር ማለት ነው። በቤት ጉዳይ ክርክር፣ በመኪና ጉዳይ ክርክር ሊሆን ይችላል፣ በንብረት ጉዳይ፣ በጋብቻ ፍቺ፣ በእነሱ ጉዳዮች ላይ አብዛኛው ሰው ያን ምክር ማግኘት ስለሚፈልግ ቤቱ ቁጭ ብሎ በቀላሉ ዩቲዩብ ላይ ስለ ሌጋልና ኢንሹራንስ አድቫይሶችን ማግኘት ስለሚፈልግ በዘጠነኛ ደረጃ ላይ ተቀምጧል ማለት ነው።
በ10ኛ ደረጃ ደግሞ ኤዱኬሽን ኤንድ ኦንላይን ቱቶሪያልስ ነው። ይሄ በጣም የምር ተፈላጊ ነው። 10ኛ መሆኑ ራሱ በጣም ይገርማል። ምክንያቱም አብዛኛው ሰው ኦልሞስት ተማሪ ማለት እንችላለን ኦር ደግሞ ስራ እየሰራ ጎን ለጎን መማር የሚፈልግ ሊሆን ይችላል። ተማሪ ለማጠናከር ከትምህርት ባለፈ እዚህ መጥቶ ቱቶሪያሎችን ኦንላይን ቱቶሪያሎችን ኤዱኬሽናል ስለሆኑ ኦንላይን ቱቶሪያሎችን ሰርች ያደርጋል። እንዳልኳችሁ ፓርት ወይም እዚህ ስራ እየሰራ ዩቲዩብ ላይ መጥቶ ትምህርቶችን መውሰድ ኦንላይን ቱቶሪያሎችን መውሰድ ስለሚፈልግ ዩቲዩብ ላይ ሰርች በመደረጉ የተነሳ የ10ኛ ደረጃን ይዟል ማለት ነው። ሰርች የሚያደርጋቸው ወይም ደግሞ ተፈላጊ የሆኑ ኮንተንቶች እነዚህ 10 ናቸው ማለት ነው። ይሄ ቪዲዮ ጠቃሚ ነው ብላችሁ ካገኛችሁት ይሄን ቪዲዮ ላይክ ማድረግና እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።